አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እንዴት አደራችሁላችሁ ወዶቼ ቅመሞቼ? እስኪ አብረን እንዋድ። ዛሬ በማዳም ቤት ብሎጌ እናንተ ውሏችሁ እንዴት ይመስላል? እዚህ ጋር ሱቢ ተነስቼ ሶላት እየሰገድኩ ነበረ። ከዛ ቁርአን እየቀራሁ ነበረ እዚህ ጋር። እስኪ የእናንተ ውሎ ምን ይመስላል በማዳም ቤት? እኔ እንግዲህ በመጀመሪያ በጧት በጸሎት ነው የምጀምረው። ያው ሁሉም ሰሙ ያደረገው ነገር ነው መጀመሪያ ክርስቲያንም ሙስሊምም መጀመሪያ በጸሎት ነው ቀኑን የሚጀምረው ሁሉም ሰው። ከዛ ሀልጋ የተነጠፈም ነበረ ወደ ሶላት ሲይዝ አነጠብኩኝ። ሀልጋይን ክላሴች ትመስላለች። በጣም ነው የምወዳት በነገራችን ላይ። ከዛ የጧጧ ፀሐይ ስለምፈልግ ሁሌ ኤቭሪዴይ መስኮት እከፍታለሁኝ። መስኮቴን ከከፈትኩ በኋላ ከዛ ዳይ ወደ መጥባህ ማለት ነው። መጥባህ ከገባ በኋላ መጀመሪያ ጊዜ የማደርገው በረዶ ፊቴን መንከር ነው። ወደ ስራ ከመግባቴ በፊት ያው ንቅት እንድል ሰው ከመንቃት ሙድ በቃ ፊቴ ቆዳ እንዲወጠር ብጉር ምናምን ፊቴ ላይ እንዳይፈጠር ረድቶኛል። ሁሌ ነው የምጠቀመው እና ሞክሩት ውዶች። በሁሉም ቤት አለ፣ ኖርማል ነገር ነው። ሰው ተጠቀሙበት ስላችሁ ነው ማለት። በተለይ ፊታችሁ ላይ እንደኔ ብጉር የሚወጣባችሁ ካላችሁ ኦልሬዲ ይጠፋል ብጉሩ። የኔ የለም ኦልሬዲ ማለት ነው። በፊት ነበረ። አሁን ግን በረዶ ፊት መንከር ከጀመርኩ በኋላ ጧጧት በረዶ ጠፍቷል። ከዛ መጀመሪያ በሎሚ ውሃ ጠጣሁኝ። ከዛ ዳይ ወደ ቁርሴ እንዴ ሳልበላ የምን አባቱ ስራ እዚህ ጋር ቁርሴ ነው እየሰራሁ ነበር ማለት ነው። እናንተስ በልታችሁ ነው የምትሰሩት ወይስ ሳሰሩ ነው የምትበሉትን? እኔ የመጀመሪያ ራሴን ተንከባከቤ ነው ከዛ ወደ ስራ ወደ ጥግራራ የምገባው ማለት ነው። ያው እንግዲህ የአረብ ሀገር ጥግራራ ታውቁታላችሁ። ብቻ አልሐምዱሊላ እንግዲህ ራሳችን እየተንከባከብን ካልሆነ አንችለው ማለት ነው በፍጹም እንትኑ ስራውን። ስለዚህ ወደዚህ የመጀመሪያ ቅድሚያ ለራሳችሁ ራሳችሁን ተንከባከቡ። ስንሄድ ገና ህይወት ይጠብቀናል። ስለዚህ ራሳችሁን መንከባከብ ግዴታ ነው ማለት ነው፣ ግድ አለብን። እዚህ ያለብታው ሀሊብ ያው ኮፊ ሁሉ የምጠጣው ነገር ነው። እኔ ግን ለየት የሚያደርገኝ ነገር ሁሌ በሀሊብ ነው የምጠጣው ማለት ነው። ኮፊ በሀሊብ ስራዬ ይገርመኛል ማለት ነው። በጣም ነው የምወደው። ለዛ ነው እስኪ ኤንጆይ አርጎ ልተዋቸው እዚህ ጋር ኮፊ በዚህ መልኩ ወጣለች ስላለች ከዛ ቁርስ ወጣ። ቁርሴን እየበላሁ ነበር እዚህ ጋር እንብላ ብስሚላ። እንደምታዩት በጣም ነበር የሚጣፍጠው። ቁርሴ ጠፍቶኝ ነበር የበላሁት በነገራችን ላይ። ከዛ ቁርሴን ከበላሁ በኋላ ቅጣይ ወደ ጥግራራ ምሳ ሰረታ ነበር የገባሁት። እዚህ ጋር ሽንኩርት ከትፌያለሁ። ከዛ ዘይት አረኩኝ። ከዛ እዚህ ጋር ትንሽ ከበሰለልኝ በኋላ እንዳረቅ በሙች አረኩኝ። ከዛ እዚህ ጋር ዶሮውን አረኩ ማለት ነው። ዶሮውን በደንብ አጥቤ አስቀምጬው ነበረ፣ በቤት አዘጋጅቼ ነበረ። ከዛ ሶሱን ጨመርኩኝ። ከዛ እዚህ ጋር ነጭ ሽንኩርትና ዝንጅብል ጨመርኩ። ከዛ እዚህ ጋር ደግሞ ቲማቲም ነበረኝ፣ ቲማቲሙን እሱንም ጨመርኩ። ከዛ ደረቅ ቅመም ብዛር ነው እነሱን ጨመርኩኝ። ከዛ ትንሽ ሰልሳ አረኩበት፣ ጨውም ጨምራለሁ። ማች ሳላሳያችሁ እዚህ ጋር ደግሞ ያው ፍልፍል አክበዋል፣ እሱን ጨመርኩ ማለት ነው። ከዛ ትንሽ ከበሰለ በኋላ ውሃ ጨመርኩበት። ከዛ ትንሽ ከእንትን ካለ ከበሰለ በኋላ እዚህ ጋር ደግሞ ሰላጣ አዘጋጀሁ። እኔ ሁሌ ሩዝ ስጨምር አጥልልኝ ነው የማደርገው ማለት ነው። ቅመሙ ሽንኩርቱ ምናምን እንዲገባ አልፈልግም። ሁሌ ሩዙ በደንብ ታጥቦ የተቀመጠ ነበረ እና ያንን ቅመሙን ሽንኩርቱ ምናምን ሁሌ አልጨምርም። አጠፍፌ ለብቻው ነው የምጥለው ማለት ነው። ውሃውን ብቻ ነው የምጠቀመው ሩዙ ጋር ሁሌ እንደዚህ መክበስ ምናምን ስሰራ እንደዛ ነው የምጠቀመው። እና እዚህ ጋር የጠለልኩትን ውሃ ጨመርኩ ማለት ነው። እና ፍልፍል ሰገር ያው እዛ አልጨመርኩም፣ ያው እኔ እንዳቃጥል እንዲገኝ ስለፈለኩ ማለት በጣም ስለምወድ እኔ ራሴ ከሩዝ ጋር ነው የጨመርኩት ፍልፍል ሰገር።
ከዛ ዶሮውን ከላይ ጨመርኩኝ እንደምታዩት